ማርቆስ የሚባል ሰውዬ 83 ሴቶችን ሲያናገረ ወይም ደግሞ ሲጀነጅን 83 የብሔር ብሔረሰቦች የሴቶች የራቁትን ቪዲዮ እንዲሁም ኖርማል ቪዲዮ ሰብስቦ የያዘ ሰውዬ ነው። ይሄ ሰውዬ ማለት ነው ማርቆስ የሚባለው ግለሰብ። እውነት ለመናገር ሀቢባ ቤት አየዋለሁኝ። በጣም ጊፍት የሚሰጥ ሰውዬ ነው። ጊፍተር አንበሳ ምናምን ያወርዳል ማለት ነው ያዋለሁኝ። እና የ83 ልጆች ቪዲዮ ፎቶ ይዟል ማለት ነው። እሱ ራሱን ማንነቱን ደብቆ መጀመሪያ ላይ ባያችሁት ልጅ ቪዲዮ በዛ ነው ሲነግድ የኖረው ማለት ነው። እውነት ለመናገር ሴቶቹ ለምንድን ነው የምትልኩት? ኧረ ለምንድን ነው የምትልኩት? እንዴት ሶሻል ሚዲያ አትላኩ እያልኩ ብዙ የሚመክሩ እህትና ወንድሞች አሉ። ነገር ግን እናንተ ለምንድን ነው የምትልኩት? ፈጣሪ ሆይ እንደውም አንዷ አለቀሰች፣ በቃ አለቀሰች። እኔን ራስ ማንነቱን ደብቆ ይህንኛው በዚህኛው መጀመሪያ ቪዲዮ ላይ እንዳያችሁት የእሱን ፎቶ ነው የሚልክልኝና እንደዚህ ሴንሴቲቭ በሆነ ልብስ ማለት ነው። በቃ ማለት ሰውነትን በሚያሳይ ልብስ በዛ ሁሉ ምናምን ተንስታ ምናምን ነገር ነው እና ያላከችለን ላይ ብገብታ ኦ ያጥፋልኝ እንዲ አንድ የተላኩ በኋላ እነሱ አጠፉት አላጠፉት የራሳቸው ጉዳይ ነው ማለት ነው። እና ለምንድን ነው የምትልኩት ሴቶችዬ ማለት ነው? ስንት ትመከራላችሁ? ስንት ጊዜ ላይ በላይ በየቪዲዮው በየሶሻል ሚዲያው እንደ ትምህርት አትወስዱም እንዴ? አሁን ሰውየው ማንነቱን ደብቆ ኖሮ ማለት ነው አሁን ላይ በላይ ቀጫዋጭ ብለው ላይቡን ከፍቶ እንትን እያወራ ነው ማለት ነው። በቪዲዮ እያወራ ነው እና ምስሉ ይሄን ይመስላል። ሰውየው ማርቆስ የሚባለው ግለሰብ ይሄን ይመስላል። ልጆቹን ደግሞ እያታለለ እኔ ነኝ ማርቆስ የሚለው ሰው ልጅ ደግሞ በዛኛው ፎቶ ነው የሚነግደው ማለት ነው። እውነት ለመናገር በጣም የሚያሳዝነው ሰውየው ይሄን ይመስላል። በቃ ይሄን ይመስላል ማለት ነው። እንዳለ ሽበት የወረረው ነው ምናምን ነገር እና የ83 ሴቶችም ሲያዩት ደንግጠዋል። አሁን ላይቭን ከፍቶ በኮንፊደንስ እያወራ ማን ላኩልኝ ብሏቸዋል ያለ ያበሳጨ ላይቭን ከፍቶ ይበጠረቃል ማለት ነው። እና ሴቶች እየተው ልብ ግዙ። ስንት ጊዜ ነው እናንተ የምትመከሩት እንዴ? እውነት ገና ለገና የጀርመን ሀገር ይወስደኛል፣ ጊፍት ይሰጠኛል። የሚኖረው ጀርመን ሀገር ነው እና ጊፍተር ስለሆነ ደግሞ ጊፍት ይሰጠኛል ብላችሁ አትጓጉ። ራሳችሁን